ሸኔ የሚባለው ኦነግ የሚባለው አግኝቶኛል እሲን አባኬኛ ፖለቲካ ኬሰን ጅርተኑ ኦሮሞ ዳፍጃጅተኒ ደርባ ከንስኒ ጥቁን ጅሩ ነው ያለኝ ይሄ ማለት ምንድነው እርሶ ከፖለቲካ ገለልተኛ ኖት ለኦሮሞ ህዝብ ነው የቆሙ ይሄንን ካናት ማሰልጠኛ ይሄንን አብነት ትምርት ቤት የሚገነቡት ለኦሮሞ ህዝብ ነው ስለዚህ በፈለጉ ሰዓት ይውጡ ነው ያሉኝ እንጂ የነካኝ አጠገቤም የመጣ የገላመጠኝ ምንም ያለኝ ሰው የለም እኔ ቀሲስ እንደው ህዝቡም እንዲያውቅ በህይወቴ ቦረናም ሰርቻለሁ ሚዛንም ሰርቻለሁ እንደ ደምቢዶሎና እንደ ጊምቢ ህዝብ እንደ ወለጋ ህዝብ የተቀበለኝ ህዝብ የለም እንኳን እዚህ ያለው መመን ጫካ ያለው ሞነግ ጨምሮ ነው የተቀበለኝ ስለዚህ እኔ ዛስ ቀድሼ በ17ኛው ቀን ላይ ነው ይሄን ጉዳይ የሰማሁት ከተወራ በ17ኛው ቀን ላይ ደምቢዶሎ መድኃኒዓለም አስቀድሼ ልክ 8 ተኩል ሲሆን ጀነራሎች መጡ ብፁዕ አቡነ ሩፋኤል ፈልገኖት ነው አሉ ምንድነው አይ ታግተዋል ተብሏል ሌላስ መኪናው ተቃጥሏል ተብሏል ሌላስ ሹፌሩ ጥይት ተመቷል ተብሏል ሌላስ 900 ሺህ ብር ተቀምጧል ተብሏል ሌላስ እግሮ ተደብድቧል ተብሏል ሌላስ እኔ መኪናዬም ይሄው ሹፌሩም ይሄው እኔም ይሄው አካሌ ይሄው ማንንም የደረሰብኝ ነገር እዛው 4 ኪሎ ተቦካ እዛው ያቦኩትን ጠይቁ እንጂ እዚህ ኦሮሚያ ውስጥ ምንም ችግር የለም ሲል አዝነው ተመልሰው ወደ ጊምቢ ወደ ቤታቸው ተመለሱ እነሱ ሲመጡ ነው ወሬውን የሰማሁት እንጂ 17 ቀን ምንም የሰማሁት ነገር የለም እኔ ስራዬን ነው ማየው እኔ አገልግሎቴን ነው ማየው በአጋጣሚ ግረ መንገዳችን 16 የተዘጉ አብያተ ክርስቲያናት ነው ያስከፈትኩት ለአንድ ቄስ አንድ ዲያቆን እያረኩ ደሞዝ እየሰጠው 16 የተዘጉ አብያተ ክርስቲያናትን ነው ያስከፈትኩት እኔ ስራዬን እንጂ ይሄ መፈጠሩን ይሄ መቀነባበሩን በጭራሽ የማቀው ነገር የለኝም በተጨማሪ ተደብድበው ነው ሆስፒታል ገብተው ነው እንዴ ወለጋ እንኳን ሆስፒታል መጠነኛ ክሊኒክም የለው ለተደበደበ ሰው እኔ በደበደብና እግሬ ቢሰበር መቆም የታውኛላችሁ አሁን 768 ኪሎ ሜትር ከደምቢዶሎ አንስቼ ማታ የገባሁት በመኪና ታማሚ ሰው በመኪና ሄዳል የተደበደበ ሰው በመኪና ሄዳል ምንድነው ፍላጎቱ ምንድነው ጥቅሙ ንጹህ የሆነውን የደምቢዶሎን ህዝብ ንጹህ የሆነውን የምዕራብ ወለጋን ህዝብ ንጹህ የሆነውን የቄለም ወለጋን ህዝብ ገጽታ ለማጥፋት የመንግስትን ፖለቲካ ለማጥፋት የተደረገ ካልሆነ በስተቀር እኔ ላይ አንዳች የደረሰ የለም በወቅቱ መግለጫ ወጥቼ እንዳልሰጥ እነሱ በነገሩኝ ሰዓት ኔትወርክ የለም ስልክ ደግሞ የሚደወለው ወጥቶ አየር መንገድ ጫካ ውስጥ ገብቶ ነው ስልክ የሚደወለው ጊምቢ ካልመጣው በስተቀር መግለጫ መስጠት አልችልም እስካሁን መግለጫ ያልሰጠውት ታምሜም አይደለም ቆስሌም አይደለም ሆስፒታልም ገብቼም አይደለም አንደኛ ጉዳዩን ንቄው ነው ቦታ ስላልሰጠውት ሁለተኛ ደረጃ ደግሞ የተመቻቸ ኔትወርክ ባለመኖሩ ነው እዛው አዲስ አበባ ስገባ ተልኮዬን ጨርሼ አገልግሎቴን ጨርሼ የጾሙን ወቅት ጨርሼ የሱባኤውን ወቅት ጨርሼ እዛው መስጠትም ካለብኝ በራሴ ተቋም ቅድሚያ በራሴ ተቋም በራሴ በኦርቶዶክስ ማስ ሚዲያ በሱ ከሰጠው በኋላ ነው ወደ ሌላ ማልፎ ብዬ ነው እስካሁን የዘገየሁት እንጂ በሀገር ውስጥም በባህር ማዶም የምትገኙት ምእመናኖቼ በእውነቱ በእኔም የደረሰ ነገር የለም የኦሮሚያ ህዝብ ቅዱስ ህዝብ ነው የደምቢዶሎ ህዝብ ቅዱስ ህዝብ ነው የጊምቢ ህዝብ ቅዱስ ህዝብ ነው አባታክ እንኳን እኔ መኪናዬንም ይሳለም ህዝብ ነው ህዝቡን ያለ ቦታው መወቀስ የለበትም ጫካ ያሉትም ሆኑ ከተማውን የሚያስተዳድረው የዞን አስተዳዳሪው ነው ከኔ ጋራ ዙሮ መሬት የሰጠኝ እና በደምቢዶሎ ያለኝ ሐዋርያው ጉዞ ይሄንን ይመስላል ቀጣዩ ደግሞ ወደ ምዕራብ ወለጋ ነው የመጣሁት ከደምቢዶሎ ተነስቼ ወደ ምዕራብ ወለጋ